السلام عليكم ورحمة الله وبركاته بزاري فيديوهاتن رسول خديجان يقبوبتن አጋጣሚ የረሱል ልጆችና ሚስቶቻቸውን የምናይ ይሆናል። ቪዲዮን ከመጀመራችን በፊት ላይክ እና ሼር ማድረግ አንርሳ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ተጭነው ቪዲዮን መጀመር ይችላሉ። ረሱል ሰለላሁ ዐለይሂ ወሰለም እድሜያቸው 25 ሲሞላ የኸዲጃን ገንዘብ በመያዝ ለንግድ ወደ ሻም ተጓዙ። ቁረይሽ የዛን ጊዜ ሀብታም ህዝቦች ነበሩ። ኸዲጃ ስለ ረሱል እውነት ተናጋሪነት ታማኝነትና የጥሩ ስነ ምግባር ባለቤት መሆናቸውን ስትሰማ ወደ ረሱል ሰው ልካ ገንዘብን ይዘው ለንግድ እንዲሄዱና ከዚህ በፊት ለሌሎች ተከፍለው ከነበረው በላይ እንደምትከፍላቸው በመንገር ጠየቀቻቸው። ረሱልም ጥያቄዋን ተቀብለው ከኸዲጃ ልጅ መይሰራህ ጋር ሄዱ። ረሱል ሰለላሁ ዐለይሂ ወሰለም ከንግድ ከተመለሱ በኋላ ኸዲጃ በገንዘቧ ላይ ከዚህ በፊት አይታ የማታውቀውን ታማኝነትና በረካን አገኘች። መይሰራህም ስለ ረሱል ታማኝነት የጥሩ ስነ ምግባር ባለቤትነት ነገራት። በዛን ጊዜ ኸዲጃን አለቃዎች መሪዎች ሊያገቧት ይፈልጉ ነበር። እርሷ ግን እምቢ ትል ነበር። ኸዲጃም ረሱልን ማግባት ፈለገችና ለጓደኛዋ ነፊሳህ ቢንት ሙነቢህ ነገረቻት። ነፊሳም ረሱል ጋር ሄዳ ኸዲጃን እንዲያገቧት ጠየቀቻቸው። ረሱልም ጥያቄዋን ተቀበሉ። ረሱል ኸዲጃን ሲያገቧት እድሜያቸው 25 ነበር። ኸዲጃም ረሱልን ስታገባ እድሜዋ 40 ነበር። ኸዲጃ ረሱል ሰለላሁ ዐለይሂ ወሰለም ያገቧት የመጀመሪያዋ ሴት ናት። እሷ በህይወት እያለች ሌላ አላገቡም ነበር። ኸዲጃ የረሱልን ሁሉንም ልጆች ወልዳለች ከኢብራሂም በቀር ቃሲም፣ አብዱላህን እና ደግሞ አራቱን ሴት ልጆች እነርሱም ዘይነብ፣ ኡሙ ኩልሱም፣ ፋጢማና ሩቅያ ናቸው። ኢብራሂምን ማሪያ አልቅብጥየህ ናት የወለደችው። ማሪያን የግብጽ ንጉስ ነበረ በስጦታ የሰጣቸው። ረሱል ከኸዲጃ በኋላ 10 ሚስቶችን አግብተዋል። እነሱም ሰውዳህ ቢንት ዘምዓህ፣ عائشة بنت أبو بكر، حفصة بنت عمر، زينب بنت خزيمة، أم سلمة، هند بنت أبي أمية، أم حبيبة، رملة بنت أبي سفيان، جويرية بنت الحريس سموا باره نبر رسول نجو جويرية باليود الله بمكتل ميمونة بنت الحريس، صفية بنت هوي، عندهم زينب بنت جهش نجو رسول سواد تلجوش نبرجو ቃሲም ነብይ ከመሆናቸው በፊት ነበር የተወለደው። የሁለት ዓመት ልጅ እያለም ሞተ። አብዱላህ ነብይ ከሆኑ በኋላ ነበር የተወለደው። ከዛ በመቀጠል ኢብራሂም በ8ኛው ዓመተ ሂጅራ በመዲና ነበር የተወለደው። የረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ልጃቸው ነበር። ዘይነብ፣ ሩቅያና ኡሙ ኩልሱም ሰባቱ ይሄንን ይመስላሉ። ሁሉም ረሱል ሰለላሁ ዐለይሂ ወሰለም በህይወት እያሉ ነበር የሞቱት ከፋጢማ በቀር። ፋጢማ ከረሱል ሞት በኋላ ነበር የሞተችው። ለዛሬ በቃን። በሚቀጥለው ቪዲዮ የነብዩን ሰለላሁ ዐለይሂ ወሰለም ነብይነት እንዲሁም የወህይ አወራረድን እናም ሌሎችን የምንመለከት ይሆናል። እስከዚያው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቪዲዮ ለሁሉም ተደራሽ እንዲሆን ላይክ እና ሼር ማድረግ አንዘንጋ። እንዲሁም ደግሞ በየሳምንቱ እንደነዚህ አይነት ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ።